ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። ሰሞኑን በተፈጠረው በኦርቶዶክስ በፕሮቴስታንት እንዲሁም በፕሮቴስታንት በኦርቶዶክስ በሙስሊም የተፈጠረውን ነገር ለመቋጨት አንድ ነገር ልበል። ብዙ ጊዜ መታዘብና መፍትሄ ይዞ መምጣትን የመሰለ ነገር የለምና አንድ ነገር ልበላችሁ። ሁልጊዜ ክርክራችሁ ተመልካቾቻችሁ እንኳን ማስተዋል ያቃተው ነገር የሚያደርጉን ነገር አለ። በጣም ከሚያስቀኝ ነገር ከኦርቶዶክስ ወይም ከፕሮቴስታንት ከሙስሊም አንድ ነገር ልናገር። ሙስሊም ነብዩ መሐመድ ነብያችን ነው ብለው ነው የሚያምኑት። ኦርቶዶክስና ፕሮቴስታንት ደግሞ ኢየሱስ ክርስቶስ ጌታችን ነው ብለው ነው የሚያምኑት። ጌታችን መድኃኒታችን ብለው ነው። ክርክሩ ግን በሚያስቅ ሁኔታ በሁለቱም በኩል ነብዩ መሐመድን ኦርቶዶክስና ጴንጤ ምን እንዳደረጉ እንደ መልአክ አድርገው እንዳዩ አድርገው ነው የሚያዩት። ምን እንደሆነ ልክ አምላክ እንደሆነ አይተው። ነብዩ መሐመድ መወዳደር ያለባቸው ከነብዮች ጋር ነው። እንዲሁም ሙስሊሞች በሚያስቅ ሁኔታ ነብዩ መሐመድን ኮምፔር የሚያደርጉ ከኢየሱስ ክርስቶስ ጋር ነው። ነቢያትን ከነቢያት እንኳን ኮምፔር ለማድረግ ኦርቶዶክሱም ጴንጤውም ሙስሊሙም ተወዛግቧል። አሁን ነብዩ መሐመድ መወዳደር ያለባቸው ከነቢያቶች ጋር ነው። ከነማ ጋር? ከነ ሙሴ ጋር፣ ከነ ዳዊት ጋር፣ ከሌሎችም ጋር ብታወዳደሩና እንደዚህ አድርገዋል እንደዚህ አላደረጉም የሚባለው ነገር ቢመጣ ውሃ የሚያነሳ ክርክር ይመጣል። አሁንም ሙስሊሞች የሚያደርጉት ነብዩ መሐመድን ከክርስቶስ ጋር ኮምፔር እያደረጉ ፌል ያደርጋሉ። እንዲሁም ደግሞ ኦርቶዶክስና ፕሮቴስታንት ክርስቶስን ከነብዩ መሐመድ ጋር ኮምፔር እያደረጉ ፌል ያደርጋሉ። ስለዚህ የሚነጻጸረውን እንኳን በማያውቁ ከዛ በኋላ እንደ ከብት የሚነዳ ተከታይ ያላቸው ባዶ ይገባሉ። the biggest problem is that ኦርቶዶክስና ጴንጤ ደግሞ የሚከራከርበትን ልንገራችሁ። ኦርቶዶክስና ጴንጤ የሚነጋገረው ልክ ኦርቶዶክስ ተዋህዶ ቅድስት ድንግል ማርያምን አመልካለሁ ያለ አስመስለው ነው የሚያደርጉት። ቅድስት ድንግል ማርያምን ኦርቶዶክስ ተዋህዶ አመልካለሁ ብላለች ብለው ነው የሚያስቡት። በሳቅ የሚገል ነገር ብላ አታውቅም። የሚመስላቸው ክርክራቸው በሙሉ ፕሮቴስታንቶች ከኦርቶዶክስ ጋር ቅድስት ድንግል ማርያምን አምላክ አድርገዋል ብለው ነው የሚከራከሩት። በመሰረተ ክርስቶስ ላይ ፕሮቴስታንት ራሳቸው መስክረዋል። በሚስጥረ ሥላሴ ላይ በመሰረተ ክርስቶስ ላይ አንድም ኦርቶዶክስን የሚያህል የሚያብራራ በፕሮቴስታንት የለም። አንድ ነው የምለው ለመሐላ የላቸው። ክርክሩን ግን አያቸው አይደል? ሰውን ኮንፊውዝድ ያደርጉታል። ነብዩ መሐመድን ከነቢያቶች ጋር ማወዳደር ሲገባ ከክርስቶስ ጋር እንዲወዳደር ያደርጉታል። የሌቦች ስራ፣ የማጭበርበር ስራ በሙስሊምም በኦርቶዶክስም በፕሮቴስታንቱም አለ። በመሰረተ ክርስቶስ ላይ የሚከራከር አንድ ፕሮቴስታንት ሊመጣ አይችልም። አያችሁ፣ this is the biggest problem። እና ህዝቡን የሚያቀውሱት የሚወዳደረውን እንኳን ባላንስ እያደረጉ አይደለም። ክርስቶስን ከቅድስት ድንግል ማርያም ጋር ነብይ የሆነውን ነብዩ መሐመድን ከክርስቶስ ጋር ከአምላክ ጋር እያደረጉ ኮምፔር ያደርጉና ህዝቡን ምን ያደርጉታል? ያፋጩታል። ህዝቡን ያጋድሉታል። ህዝቡን ያባሉታል። ይሄ ነው ትልቁ ችግር። ስለዚህ ነብዩ መሐመድ ጦርነት አድርጓል ካልከኝ፣ ሙሴ ጦርነት አድርጓል፣ ዳዊት ጦርነት አድርጓል፣ ሳምሶን ጦርነት አድርጓል፣ እያንዳንዱ ጦርነት አድርጓል በነቢያቶች። ስለዚህ በእነሱ ነብያቸው ለነሱ በነቢይ ከሄድክ ትክክለኛ ነው። በእነሱ ከሄድክ በክርስቶስ ደረጃ አይደለም። እነሱም ደግሞ በሳቅ የሚገሉ ሲከራከሩ ከኢየሱስ ጋር ነው ጸባቸው ከኢየሱስ ጋር አድርገው ኢየሱስን ከነብዩ መሐመድ ጋር ኮምፔር ይደረጋል። መደረግ አይቻልም። ለምን ኮምፔር እንደማይደረግ መናገር የምቻለው በሙስሊም ራሱ ክርስቶስ በእናንተ ራሱ ሰባተኛው ሰማይ ላይ ነው ያለው። ኢየሱስ ክርስቶስ ሰባተኛው ሰማይ ላይ ነው ያለው። መጥቶ ከ33 ዓመቱ በ70 ዓመቱ ይሞታል ብላችሁ የምታምኑት እምነት ነው። ስለዚህ ኮምፔር ለማድረግ ራሱ የሚከብድ ነው። ክርስቶስ ነቢያትን ከነቢያት ኮምፔር አድርጉ፣ አምላክን ከአምላክ ጋር ኮምፔር አድርጉ። ይሄ ነው መደረግ ያለበት። በሁለቱም በሙስሊም በፕሮቴስታንትም በኦርቶዶክስም መሆን ያለበት ክርክር ነቢያትን ከነቢያት ጋር አምላክን ከአምላክ ጋር መሆን ሲሆን የዛኔ ነገሮች ይፈታሉ ብዬ አስባለሁ። ስለዚህ ይሄ ክርክራቸው አሁንም ልክ ነብዩ መሐመድ ሲባሉ ነቢያቶችን አምጡ፣ ክርስቶስ ሲባል
ፕሮቴስታንትና ኦርቶዶክስ በመሰረተ ክርስቶስ በሚስጥረ ክርስቶስ እንዲሁም ደግሞ በሚስጥረ ስላሴ ኑ ከኦርቶዶክስ ጋር ተከራከሩ አትችሉ። ቅድስት ድንግል ማርያም አምላክ አይደለችም ብለንም ኦርቶዶክስ አምነው አያውቅም። ስለዚህ ይህንን ነገር እንድታስተውሉ ነው። ከዚህ በኋላ ያለው ጸብ መስተካከል ካለበት በዚህ መልኩ ይስተካከል። ላለው ሰላማችሁ ይብዛ። መልካም ጊዜ። ሰሞኑን የተፈጠረው ውዥብታ በጣም አሳዛኝ ነው። ሁሉም ንጽጽር ልስራ እያለ እየተባላ ነው። ግን ቢስተካከል ጥሩ ነው ብዬ አስባለሁ። አምላክ የሚከብርበት ስራ አንዳችሁም እየሰራችሁ አይደለም። አምላክ የሚንቋሸሽበት፣ ነቢያቶቻችሁ የሚንቋሸሹበት ሙሉ ስራ እየሰራችሁ ስለሆነ የቅድስና ስራ እንዳልሆነ ለሁላችሁም ልናገር እፈልጋለሁ። ሌሎቻችሁ ግን በርቱልኝ። ሰላማችሁ ይብዛ።